ሱሪን ዝቅ አድርጎ መልበስ ስልጣኔ አይደለም፣ የሰይጣን ኮርቻ መሆን ነው። ወገኖቼ በምዕራቡ ዓለም ስያሜ ያለው ትንቆተታለህ። ያሬድ ከአክሱም የተነሳው ያሬድ መላዋን ኢትዮጵያ መላዋን አፍሪካ የከደነ ነበረ። ምስጋናው የከደነ ነበረ ጸሎቱ። ዛሬ የቅዱስ ያሬድ ልጆች አክሱማውያን የት ነው ያለን? እንዴት ነው የምናስበው? አማራው ነው፣ ኦሮሞው ነው፣ ትግሬው ነው፣ ጉራጌው ነው፣ ሁሉ ክፉ በመካከላችን ማንም ሁሉ የሚያሳዝን አምላከ ቅዱስ ያሬድን ለማመስገን የመጣ ነው። ሞትን የማይቀምሱ አሉ ብሎ እግዚአብሔር በዘመኑ ከአስሩ መንደር ከብዙ አህጉር ለመረጣቸው ለሾማቸው ደቀ መዛሙርት ሆነው ዓለምን ሁሉ ማርከው በመረብ በእግዚአብሔር ቃል መረብነት እንዲያስገቡ ለተመረጡት አባቶች ነው ይህ ቃል የተነገረው። በወቅቱ በዛ አካባቢ ከአባቶችን መካከል ሞት የማይቀምሱ እግዚአብሔር ወደ ላይ የሚጠራቸው የሚሰውራቸው አባቶች ነበሩና ብዙ ስም ያላቸው ብዙ ክብር ያላቸው አባቶች ስለነበሩ ከዚህ መካከል ሞትን የማይቀምስ ወደ ላይ የሚወጣ አለ ብሎ እግዚአብሔር አስተምሯል። ወደ ኋላም ሄዶ እፊቱ ያስቀመጣቸውን ያቆማቸውን አባቶች ወደ ኋላ ያለፉትን በብሉይ ኪዳን የነበሩትን አባቶችን እያወሳ እነሱን ይናገራቸው ነበር። ሞትን ያልቀመሱ እዚህ ዓለም ላይ ያልቀሩ ነገን በተስፋ የሚመጡ ብዙ ታላላቅ አባቶቻችን አሉ። አንደኛው ኤልያስ ነው። በአምልኮቱ ቀናኢ የሆነው ቁጠኛው ኤልያስ፣ ትዕግስት የማያውቀው ኤልያስ በተዋህዶ አገልግሎት በቤተ ክርስቲያን አገልግሎት በምዕመናን ድክመት በአባቶችን ድክመት ዝም የማይለው ሁሉ ተነቃቅቶ ነቅቶ እግዚአብሔር ፊት እሱን መስለው በልጅነታቸው የለበሱትን ግርማ የተጎናጸፉትን የክርስትና ልብስ ለብሰው ያንን መስለው አህለው እንዲቆሙ የሚፈልገው ቁጠኛው ኤልያስ አንደኛ ነገሥት ምዕራፍ 18 19ን እቤታችሁ ስትገቡ አንብቡት። ብቻዬን ቀረሁኛል አንድ ወቅት ላይ በዓል የሚባለውን ጣዖት የሚያመልኩ ለእሱ የሚሰግዱ እሱን የሚያጥኑ እሱን የሚንከባከቡ 350 ካህናት አሉ። የእግዚአብሔር ገላጩ ኤልያስ፣ ነገረ እግዚአብሔርን ተናጋሪው ኤልያስ፣ ምዕመናንን ገሳጩ ኤልያስ እኔ ብቻዬን ሆኛለሁኝ ብቻዬን ቀርቻለሁኝ አለ። ሕዝቡንም እስከ ማዕዜኑ ታነክሱ በክኔ አይጋሪክሙ እስከ መቼ ያሉኝ እስከ መቼ በሁለት ልባችሁ በሁለት እግራችሁ ለምን ትመላለሳላችሁ? ሁለት ሀሳብ ይዛችሁ እስከ መቼ ትመላለሳላችሁ? በዓል ከሆነ አምላክ በዓልን ተከተሉ፣ እግዚአብሔር ከሆነ አምላክ እግዚአብሔርን ተከተሉ ብሎ ሕዝቡን ይቆጣ የነበረ ኤልያስ፣ ሕዝቡን ይገስጽ የነበረ ኤልያስ፣ እሳት አውርዶ ይፈጅ የነበረው ኤልያስ፣ ብቻውን ለእግዚአብሔር መስዋዕት ያቀረበው ኤልያስ እዚህ ምድር ላይ አልቀርም። እነ ዮሐንስ አልቀሩም፣ ሌሎች አባቶቻችንም አልቀሩም። ተሰውረው ከዚህ ከሚታየው ዓለም ስውር ከሚመስለው ዓለም እኛ ወደማናየው እነሱ እኛን ወደሚያዩበት ዓለም ሄደዋል አባቶቻችን። ከዛ መካከል ዛሬ የቤተ ክርስቲያናችን አብነት የምንለው የቤተ ክርስቲያናችን ጌጥ የምንለው ልሳነ ተዋህዶ የምንለው ቅዱስ ያሬድ
ለሊቃውንቱ ለአባቶቻችን፣ ለቀዳሾቹ፣ ለካህናቱ፣ ለሊቃውንቱ፣ ለቆሞሳቱ የእንጀራ በርም ነው፣ የእንጀራ መሶብም ነው፣ የእንጀራ መንገድም ነው። ማን? ቅዱስ ያሬድ ሊቁ ኢትዮጵያዊ ቅዱስ ያሬድ ከአክሱም ማኅፀን የተነሳው ቅዱስ ያሬድ የዋው ቅዱስ ያሬድ የሁሉ አንደበት መፍቻ የሆነው ቅዱስ ያሬድ ሁሉ አንደበቱን የሚፈታው በዝማሬ ነው፣ በአገልግሎት ነው። ይሄ ሁሉ እልልታ ሳይቀር ቅርጽ የያዘው መልክ የያዘው እዝሉ ግዕዙ አራራዩ ውበት እንዲኖረው ያበጃጀው መልክ የሰጠው ቅዱስ ያሬድ ነው። አገልግሎ በዚህ ምድር ላይ ተመላልሶ አገልግሎቱን ሲጨርስ እሱም ልክ እንደ ዛሬ እንደ አባቶቹ እንደ ሄኖክ፣ እንደ አባቶቹ እንደ ኤልያስ፣ እንደ አባቶቹ እንደ ዮሐንስ፣ እንደ አባቶቹ ብዙ ቅዱሳን አባቶቻችን ዛሬ ዞር ያለበት ነው። ምናልባት እኛ እናየውም እንጂ እሱ የዛሬውን አገልግሎት ያያል። የብፁዓን አባቶቻችን ቡራኬ ያያል። እጃቸውን ይዞ ይባርካል። ካህን ነውና ማን? ቅዱስ ያሬድ ሊቅ ነውና፣ የሊቃውንቱ አብነት ነውና፣ ወንበራቸው ነውና ከእነሱ ጋር ማህሌቱን ያደርጋል። ኢትዮጵያዊ ቅዱስ ያሬድ በሊቃውንቱ መካከል አለ። ትላንት ያለው ያሬድ ዛሬማ ማህሌቱ ያለ ቅዱስ ያሬድ አያምርም፣ አይደምቅም። ሰዓታቱ ያለ ቅዱስ ያሬድ አያምርም፣ አይደምቅም። ቅዳሴውም ያለ ቅዱስ ያሬድ አያምርም፣ አይደምቅም። የሁሉ አብነት፣ የሁሉ ልሳን፣ የሁሉ ዜማ ባለቤት እሱ ቅዱስ ያሬድ ነው። ሊቃውንት አባቶቻችን፣ የእንጀራ አባታችን፣ የቤተ ክርስቲያን ልሳናችን፣ የሁላችን አስገኝ ቅዱስ ያሬድን ከፍ ባለ ድምፅ፣ ከፍ ባለ ምስጋና አመስግኑት። አመስግኑት። ቅዱስ ያሬድ ኢትዮጵያዊ ባይሆን፣ ቅዱስ ያሬድ አፍሪካዊ ባይሆን፣ ቅዱስ ያሬድ አበሻ ባይሆን፣ ቅዱስ ያሬድ ጥቁር ባይሆን፣ በአሜሪካን ተገኝቶ ቢሆን፣ በአውሮፓ ተገኝቶ ቢሆን ማን ይችላቸው ነበር? ብፁዕ አባታችን ይታዘቡ። ሰው ሀገር ሄዳችሁ የመጣችሁ ሊቃውንት ታዘቡ። የሁሉም ቤተ እምነቶች ዜማቸው ተመሳሳይ ነው። እንደ ቻይና ጫጩት ልበላችሁ ወጥ ነው። ምኑም መግቢያውን ማውጫውን አይታወቅም። እዝል የለ፣ ግዕዝ የለ፣ አራራይ የለ። የተዋህዶ ውበቷ እኮ ቅዱስ ያሬድ ነው። ጌጧ ቅዱስ ያሬድ ነው። ክብሯ ቅዱስ ያሬድ ነው ወገኖች። ስለዚህ ዓለም ላይ የምናየውን ምልክት ትላንት አባቶቻችን አልፈውታል። ቅዱስ ያሬድ ከመነሳቱ በፊት አንዳንድ አባቶች በወርድ ንባብ ነበረ ቅዳሴው ይሉናል። አንዳንዶቹ ደግሞ መናገር ከብዶኝ ነው የሆነ ነገር የሚመስል ዜማ ነበረ ይሉናል። ሌሎችን ቤተ እምነቶች ማየት ብቻ ለእኛ በቂ ነው። ተዋህዶ የተለየችው የኢትዮጵያ ዜማ የተለየው ከዚህ የተነሳ ነው። ከቅዱስ ያሬድ የተነሳ ነው። ከሱ ቅድስና የተነሳ ነው። ከሱ ንጽሕና የተነሳ ነው። ይሄ ደግሞ ዝም ብሎ አልመጣም። ዝም ብሎ አልመጣም። ያለ መከራ እግዚአብሔር ጸጋ አይገኝም ወገኖች። ቅዱስ ያሬድ መከራ አይቷል። መከራ አይቷል። ተንገላቷል። በአጎቱ ቤት ሆኖ በልጅነቱ አባቱን አጥቶ እናቱ ጎትታ ለአጎቱ ሰጥታው መከራ አይቷል። ዋጋ ከፍሏል። እግዚአብሔር በትንሿ በተናቀችዋ ትል ላይ አድሮ አስተምሮት ነው ያንን ሁሉ ሰማያዊ ምስጢር የተገለጠለት። በመከራ ውስጥ ያላችሁ ትዕግስት ያጣችሁ፣ በጸበሉ ስፍራ እግራችሁ ብቻ እየተመላለሰ ልባችሁ የማይገኝ ልባችሁ እዛ ቦታ ላይ የማይሄድ እምነቱን የምትተባበሱ አባቶችን ደጅ የምትጠኑ በአባቶቻችን እግር ስር ተንበርክካችሁ ንስሐ የምትገቡ የመከራችሁ ጊዜ ያልፋል ወገኖቼ። ግን መከራው ውጤቱ ምንድን ነው? ደስታ ነው። ብዙዎቻችን ከኔ ጀምሮ መከራ አንፈልግም። ውጤቱን ብቻ ነው የምንፈልገው። ማደጉን ብቻ፣ ከፍታውን ብቻ፣ ማግኘቱን ብቻ ነው የምንፈልገው። ግድ የላችሁ ወደዛ ማማ የሚያወጣ መከራ የዛሬው ፈተናችሁ ነው። የዛሬው ማጣታችሁ ነው። የዛሬው መናቃችሁ ነው። የዛሬው መቸገራችሁ ወደ ነገው የበረከት ማማችሁ ያወጣችኋልና ቅዱስ ያሬድ ተሰውሮ ያለው ዝም ብሎ አይደለም። ዋጋ ከፍሎ ነው። መከራ ውስጥ አልፎ ነው።
ስለዚህ ቅዱስ ያሬድን ብቻ በዝማሬው ዘምረን ትምህርቱን ተምረን ወደ ቤት መሄድ ብቻም ሳይሆን የቅዱስ ያሬድ ልጆች ከሆን የቅዱስ ያሬድን ተግባር ልንፈጽም ይገባል። ያሬድ ከአክሱም የተነሳው ያሬድ መላዋን ኢትዮጵያ መላዋን አፍሪካ የከደነ ነበረ ምስጋናው፣ የከደነ ነበረ ጸሎቱ። ዛሬ የቅዱስ ያሬድ ልጆች አክሱማውያን የት ነው ያለን? እንዴት ነው የምናስበው? እቺን ምስኪን ሀገሬን ኢትዮጵያ እንዴት ነው የምናስብላት? ኢትዮጵያውያን ቅዱስ ያሬድ የወለደን የቅዱስ ያሬድ ልጆች ምንድነው ለማማ ለንስፍስፋ ለቅድስቷ ምድር ለኢትዮጵያ ምንድነው የምናስበው? እንደ ቅዱስ ያሬድ ሰብሰብ ብለን እሷን ማልማት፣ ሰብሰብ ብለን እሷ ፊት መቆም፣ ሰብሰብ ብለን ወደ ሰላም ወደ ፍቅር ህዝቡን ወደ አንድነት ማምጣት እሱ ዜማዎቹን ሰብስበው ተራርጎ እንደሰጠት ወይስ ደግሞ ከሱ በፊት እንደነበረው ዜማ የተበታተነ ዜማ ቅርጽ እንደሌለው ዜማ እነዛ የሁሉ እኮ ነው ዛሬ ባለ ጭረቱ ጭረት ብቻ የሚሰበስበው፣ ባለ ድፋቱ ድፋቱን ብቻ ነው የሚሰበስበው። ኖ አላለንም። ቅዱስ ያሬድ የሁሉም ጭረት ባለቤት ነው። ሊቃውንት አባቶቼ ይቅርታ ስለ ድፍረቴ፣ እኛ የሁሉም አባቶች እናቶች አባቶች ነን። የሁሉ መሪ ነን፣ የሁሉ አገልጋይ ነን። ሁሉን ወደ ቀናው መንገድ፣ ሁሉን ወደ ቅዱስ ያሬድ፣ ሁሉን ወደ ተዋህዶ የመጡትን ደግሞ ወደ ልማት፣ ወደ ሰላም፣ ወደ መታየት። እስቲ ተያዩ። ስንተያዩ ማነው ክፉ? አማራው ነው? ኦሮሞው ነው? ትግሬው ነው? ጉራጌው ነው? ማነው ክፉ በመካከላችን? ማንም። ሁሉ የሚያሳዝን አምላከ ቅዱስ ያሬድን ለማመስገን የመጣ ነው። ይህ ህዝብ ያሳዝናል። ለዚህ ህዝብ አባት ልንሆንለት፣ መምህር ልንሆንለት፣ ከተሳሳተው ጎዳና ልንመልሰው፣ ዋጋ ልንከፍልለት ይገባል። ቅዱስ ያሬድ ያስተማረን ይሄንን ነውና እህቶቼ እናቶቻችሁን ምሰሉ። የቅዱስ ያሬድ በረከት እንዲያድርባችሁ ከፈለጋችሁ እናቶቻችሁን ምሰሉ። ባለመቀነቶቹን እናቶቻችሁን፣ በሃይማኖት እንደጸኑት እናቶቻችሁን ምሰሉ። የዘመኑ ወጣቶች አባትን ምሰል፣ አባባን ምሰል። ታጠቅ ወገብህን። በሃይማኖት ዝናር መታጠቅ ነው። የምዕራባውያን ባህል የሚጸናወታቸው ልጆች አሉ። ከአንገት በላይ እግዚአብሔር ይመስገን ይመስገን ሁሉ ባለዜማ ሆኗል። አሁን የኢትዮጵያ እኮ ትናንትና የአርበኞቹ የአባቶቻችን መልክ እኮ ነው። በተለይ አበሳ አንበሳ አጎፍሮ ነው የሚሄደው። ታዲያ ከወገብ በታች ያለውን ቀበቷችሁን ማስተካከል፣ ሱሪን ዝቅ አድርጎ መልበስ ስልጣኔ አይደለም፣ የሰይጣን ኮርቻ መሆን ነው። ወገኖቼ በምዕራቡ ዓለም ስያሜ ያለው ትጎተታለህ፣ የሚያስጥልህ የለም። ወደ ፈቅደ ነው ይህንን ምልክት የምታደርገው። ስለዚህ ያልገባንን አናድርግ። እኛ የቆፍጣኖቹ የአባቶቻችን የጀግኖቹ የእናቶቻችን ልጆች ከሆን እነሱን እንምሰል። ያሬድ እነሱን መሰለ። መንፈስ ቅዱስ ወረደበት፣ ሚስጥር ገለጠለት። እስከ ዛሬ ቤተ ክርስቲያን ታመሰግነዋለች፣ ትመሰገንበታለች። ክብር ለአምላከ ቅዱስ ያሬድ። በመካከላቸው ሞትን የማያዩ አሉ። በስጋ ልንሞት እንችላለን፣ በስጋ ልንሞት እንችላለን። በነፍስ ሁላችንም ሕያዋን ነን። ከቅዱስ ያሬድ ጋር እንነሳለን። ቅዱስ ያሬድ ወዳለበት እንሄዳለን፣ ወደ ገባበት እንገባለን፣ ወደ ተሰወረበት እንሰወራለን። ቅድስቷ ምድር ኢትዮጵያ ከሚታዩት በላይ የማይታዩ ስውራን የበዙባት፣ ንጹሐን የበዙባት፣ ቅዱሳን የበዙባት እነሱ ይታዘቡናል። እነሱ ምድር ላይ ነው ያለነው፣ እየተጋፋን ነው የምንኖረው። የበቁ የነቁ ወደ ላይ ያደጉ እነሱ ያሉ ይባረካሉ። እንዳይታዘቡን ከመካከላችን ሞትን የማይቀምሱ አሉ። ወስብሐት ለእግዚአብሔር።
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን